ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ ደግሞ ፈታ ዘና ባለ ሪያክት ቀረብ ብዬላችኋለሁ። ዛሬ ደግሞ የዮሰን ጌታሁንን አዲስ የወጣውን ኦሮምኛ ሙዚቃ አብረን ሪያክት እናደርገዋለን። ቪዲዮን ላይክ ማድረግ እንዳትረሱ። ወደ ቪዲዮ ቤተሰቦች እንደምናየው ይሄ ሶፍ ዑመር ዋሻ ነው እና አይታችሁ ከሆነ የሆነ ቪዲዮ ላይም የሆነ ሰውዬ ተሰብሮ አይነት ነገር ነበረውና እስቲ እንግዲህ በደንብ አይዲያውን ለመረዳት ነው። እስቲ እንደምናየው ከሆነ ሁለት የተጎዱ ሰዎች አሉ እና ከአባቶች ጋር ቁጭ ብሏልና ባለ ጊዜ እያሉ ይጠሩናል ነው ዋና ኮንሰፕቱ። ባለ ጊዜ እያሉ ይጠሩናል። ኦኬ ቀረጻው ያበደ ነው። ቀረጻው እንደምናየው ደግሞ ጎተራው ሙሉ ነው። ቤቱ ሁሉም ነገር የተደላደለ ቡና እያፈላች ነው እሷ፣ እነሱ ውሃ እየቀዱ ነው ምናምን እና ጀስት ኢንጆይ እያደረጉ ነው እና ፕሮዳክሽኑ ምናምን በዚህ አጋጣሚ ዋው ያበደ የእውነት ያበደ ነው። ያው እንደምታዩት ዩቲዩብ ጎተራው ሙሉ ነው። ቤቱ ያበደ ነው። ቪዲዮ አቀራረጹ ምናምን ትራንስሌት እንደምናየው ወንድሙ የወንድሙን ያው የታሰረውን እየፈታለት ነው። ያው እንዴት ነው ችግርን ለችግር እንደሚባለው ይመስለኛል። ጀስት ማሳው ሜዳው ያሉን ነገር እዩት። ያበደ ዋው ነው ዋው ያበደ ነው ብቻ እና አንድ ነን። ጀስት ይርቶኩማ ምንድን ነው መሰላችሁ አንዱ ከአንዱ አይነካካም፣ ሁሉም ፍቅር ነው። ልክ ናችሁ። እኛ ባለ ጊዜ ነን። ጀስት ያው ባለ ጊዜ ብለው ይጠሩናል። አዎ ልክ ነው። ባለ ጊዜ ማለት ያው ወንድም ለወንድሙ ሲረዳዳ አንድ ላይ ሲሆን ነው። ጀስት ሌንጮ ነው። እሺ ዳይሬክተር ሌንጮ፣ ዳይሬክተር ዮሰን ጌታሁን። ዋው ግጥምና ዜማ የራሱ ነው። በ16 ፊልም ፕሮዳክሽን ተዘጋጅቶ የቀረበው ያው ያበደ ነው። ተመችቶኛል። ለማንኛውም እና ጀስት አይታችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለኔ አሪፍ ቪዲዮ ነው፣ አሪፍ ዘፈን ነው። ያው ከሁኔታው አንፃር ነው የተዘፈነው ብዬ ነው የማስበው፣ ሌላ ነገር አላልኩም። እና ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ይሄን ፈታ ዘና ያለ ቤተሰብ እንዲቀላቀሉ እንደምታደርጓቸው እርግጠኛ ነኝ። ይህ ተስ ዩቲዩብ ነው። በአዲስ ቪዲዮ እስክንገናኝ ይመቻችሁ።